እሲ በአፋን ኦሮሞ ደርሻለሁ ማለት ገሄር ወይም ደግሞ ገኤረ ማለት እንችላለን ማለት ነው። ሁለተኛ ቤት ደርሻለሁ። በአፋን ኦሮሞ ቤት ማለት መነ መነ ገሄረ መነ ገሄረ። ሶስተኛ ትምህርት ቤት ደርሻለሁ። በአፋን ኦሮሞ ትምህርት ቤት ማለት መነ በሩምሳ ገሄረ መነ በሩምሳ ገሄረ። አራተኛ መናኸሪያ ደርሻለሁ። በአፋን ኦሮሞ መናኸሪያ ማለት ቡፈተ ኮንኮላታ ገሄረ ቡፈተ ኮንኮላታ ገሄረ። አምስተኛ ስራ ቦታ ደርሻለሁ። ስራ ቦታ ደርሻለሁ። በአፋን ኦሮሞ ስራ ቦታ ማለት ኤዶ ሆጂ ገሄረ ኤዶ ሆጂ ገሄረ። ስድስተኛና መጨረሻ ኮመንት ላይ የምታሳውቁኝ ሱቅ ደርሻለሁ ማለት በአፋን ኦሮሞ ምንድነው? ኮመንት ላይ ያሳውቁኝ። ሆራ ቡላ ዴበና